በጣም የሚያማምሩ አረቢያን መጅሊሶች ትለቃላችሁ። ነገር ግን ዋጋ አትናገሩም። ዋጋ ካልነገራችሁን ደግሞ በምን አውቀን ነው የምንገዛችሁ የምትሉ ብዙ ከስተመሮች አላችሁ። ልክ ነው፣ እስካሁን ድረስ አጥፍተናል። ዋጋ ተናግረን አናቅም። ልክ ናችሁ፣ አላጠፋችሁም። ነገር ግን አሁን ግን እያንዳንዱን ዝርዝር እነግራችኋለሁ። ተከታተሉ። በነገራችን ላይ ሳልነግራችሁ በቅርቡ ሰርፕራይዝ አለኝ። ሰርፕራይዙ የቪዲዮውን መጨረሻ ላይ ነው የምነግራችሁ። በተለይ የአረቢያን መጅሊስ ሙያ መማር እንፈልጋለን ስትሉ ለነበራችሁ፣ ስራ የለም ቁጭ ብላችሁ ላላችሁ የሚገርም ሰርፕራይዝ ነው። የሚገርም ሰርፕራይዝ ነው ይዤላችሁ የመጣሁትኝ። ተከታተሉኝ። ሰላም ጤና ይስጥልኝ የቪአይፒ ቤተሰቦች፣ እንዴት ናቸው? ሰላም ናቸው? አለን። እንግዲህ በመግቢያ ላይ እንደገለጽኩላችሁ ወደ ዋጋው ስንሄድ ይሄኛው ቲክነሱ ባለ 40 ከፍታ ነው። ዋጋው 16500 ብር ነው። 16500 ብር ነው። ጥንቅቅ ያለ አረቢያን መጅሊስ ነው። ይሄኛው ከቅድሙ ጋር ተመሳሳይ ናቸው። 16500 ብር ናቸው። ቲክነሳቸውም አንድ አይነት ዲዛይን ናቸው። ይህን ያክል ልዩነት የላቸው። ዋጋቸውም ተመሳሳይ ነው። ወደ ቀጣይ ደግሞ ስንሄድ ይሄኛውም ባለ 40 ነው። ባለ 40 ሆኖ ይሄኛው 14500 ብር ነው። ያው ትንሽ ጌጧ መቀመጫ ላይ ስለምትቀንስ ነው ዋጋ የቀነሰችው። 14500 ብር ብቻ ይህንን የመሰለ መጅሊስ በ14500 ካሬ ይዛችሁ ወደ ቤታችሁ። ወደ ቀጣይ ስንሄድ ደግሞ ይሄን ደግሞ እዩት። የመጅሊስ ግርማ ሞገስ ቪአይፒ አረቢያን መጅሊስ። ይሄኛው ከፍታው ባለ 40 ነው። ባለ 40 ከፍታ ነው። 17500 ብር ብቻ። በነገራችን ላይ 1 ሜትር 17500 ስላችሁ ከ10 ሜትር በላይ ሲሆን የመሀል ጠረጴዛ ጊፍት ነው። ቤቢ ትራስ ሁሉም ነገር የተሟላ ነው። በፊት ነውና አንድ የምትገርም ጥያቄ ነበረች። የምትገርም ጥያቄ በጣም ትገርመኛለች። እቺ ጥያቄ የከስተመሮቻችን ጥያቄ ነች። እኛ ሀገር ውስጥ የሚሰሩ ስራዎች ፊኒሽጋቸው በጣም ዜሮ ነው። እቃ አለ፣ ማቴሪያል አለ፣ ሁሉም ነገር አለ። ከሀገር ውስጥም ከውጭም ማሽኖችም አሉ። ግን ለምንድነው የማያምረው ምትል ጥያቄ ነበረች። በጣም እናመሰግናለን ለከስተመሮቻችን። ይሄ ጥያቄ እኛ ቤት አይሰራም። በፊኒሽግ አንደኛ ተብለናል። ቪአይፒ አረቢያን መጅሊስ የመጣ ከስተመራችን በምርታችን ደስተኛ ሆኖ ነው የሚወስደው። እናመሰግናለን። ለዚህ ደግሞ በጣም ነው የምናመሰግነው። የዚህ መጅሊስ ዋጋ ደግሞ 21 ሺህ ብር ነው። ቲክነሱ 45፣ መቀመጫ ቦንድድ፣ ድጋፉን ቦንድድ ነው። ወደ ቀጣይ ስንሻገር ደግሞ ይሄ መጅሊስ ነው። ይሄ መጅሊስ እንግዲህ በጣም ነው የሚያምረው። ሴራሚኩ ጌጡና ጨርቁ እንዴት እንደተዋሃደ እዩት፣ ከግድግዳውም ጭምር። ዋጋው 16500 ብር ነው። ቲክነሱ ባለ 40 ነው። 16500 ብር ብቻ። ወደ ሰርፕራይዛችን ስንሄድ ደግሞ በቅርቡ የአረቢያን መጅሊስ ሙያ ማስተማር ልንጀምር ነው። ይህን ደግሞ በዩቱብ ነው። በዚህ ሙያ በጣም ብዙ ሰዎች ተለውጠዋል እና ይሄንን ሙያ መሰልጠንም መማር የምትፈልጉ ይህን ዩቱብ ሰብስክራይብ አድርጉ። በተለይ ደግሞ ስራ የለንም ብላችሁ ቁጭ ላላችሁ እና ደግሞ በአሜሪካ፣ በአውስትራሊያ፣ በውጭ ሀገሮች ያላችሁ አረብ ሀገሮች ይህንን ሙያ በጣም ይጠቅማቸዋል። የሚገርማቸው በጣም ይጠቅማቸዋል። ወደ አሜሪካ፣ ወደ ካናዳ፣ ወደ አውስትራሊያ፣ ብዙ አውሮፓ ሀገሮች ከዚህ የመጅሊስ ጨርቅ ተሰፍቶ ነው የሚሄደው። የሚገርማችሁ ነገር ማለት ነው። እኛ በጣም ብዙ በርካታ መጅሊሶች ሰፍተን ልከናል። በነገራችን ጨርቅ ቅያሬ ነው። ጨርቅ ቅያሬ በጣም ብዙ መጅሊሶች ሰፍተን ልከናል። ባለሙያ እጥረት ይኖር ወይም ደግሞ የጨርቁ ዋጋ እዚህ ስለሚቀንስ ይሁን ሆነም ቀረም ይሄ ስራ እዛ አለ፣ በጣም አለ። አገር ውስጥም በጣም ብዙ ፈላጊ አለ። አገር ውስጥም በጣም የባለሙያ እጥረት አለ። ግን የበለጠ ውጭ ሀገር ላላችሁ ነው የምላችሁ፣ ይሄ ሙያ ተማሩ። የአረቢያን መጅሊስን ሙያ ከሀ እስከ ፐ ማስተማር ማሰልጠን እንጀምራለን። እንዳያመልጣችሁ። ቻነሉ ሰብስክራይብ አድርጋችሁ ስራ ለፈታ ለምትወዱት ጓደኛችሁ፣ እህታችሁ፣ ወንድማችሁ ሼር አድርጉለት። ይሄ ሙያ ተምራችሁ ሰልጥናችሁ እንጀራ መብላት የጀመራችሁበት ቀን እንደምታመሰግኑን አልጠራጠርም። እና የተከበራችሁ የቪአይፒ ቤተሰቦች ወዳችሁና ፈቅዳችሁ ስለምትከታተሉን እናመሰግናለን።